ይጀነዘ በጣም ተዘጋጅቶ ማለት ነው። ከተዘጋጀልኝ ቆንጆ ደግሞ ሄዳ ውሃ ቀዳችልኝ። ውሃ ቀርታልኝ አመጣችልኝ ማለት ነው። ላይ አልነበርኩኝም። በጣም እንደዚህ እያለቀስኩ እየተነጫነጭኩኝ ነበረ። በሱ የተነሳ በቃ እንደ እንቁላል ይዘውኛል እየተንከባከቡና በቃ ተረዱ። እንዴት እንዳይችኛው ራሱ ያትስጋ ያት ስለ ቤት በአብዛኞቻችሁ እየጠየቃችሁኝ ነው። መጠየቅ እየመለስኩላችሁ ነው። አንዳንዶቻችሁ ደግሞ ያው ዋጋ ጨመረ የምትሏላችሁ። ዋጋ እየጨመረ እንጂ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ ያለሁኝ እግዚአብሔር የተመሰገነ ይሁን። እንግዲህ በድጋሚ መጥቼላችኋለሁ። አይቻልም ፎቶ አይ ፎቶ እየተነሳ አይደለም። ላውራና ከዛ በኋላ አረጋለሁ። እሺ ቆይ ላውራ። አሁን አንተ መግባት የለብን። ያ ባባ እንዴ በቃ ተኩት እና እስቲ ልብስ ላጥብ ነው። አየሩ አንዴ ሊዘንብ አንዴ እንትን ልል ነው። ልዘጋጃጅ እና አሁን ደግሞ ፀሐይ ሆኗል። ቅድም በጧት ላጥብ ስል ከቅድም ጀምሮ ተናደደችብኝ። በዛይበር ያተዘጋ ተናደደችብኝ። ማለት ሲያርሳ ይጀነዘ በጣም እየተናገረች ጠዋት ነው። ጠዋት አንድ ሳለ የተነሳና ልብስ ላጥብ ነው። ቁርስም አልሰራም። አንቺ ስሪ ያቀራረብኩላትና ማለት ነው እንትን ልልልኩኝ የራሴ ስራ እኮ ነው የሚያስቀኝ። ከዛ አይ አሁን ደግሞ ዳመና ሆኗል ይቅር ነገ አጥባለሁኝ አልኳት። እሺ አለችና ተወችና ቁጭ አለች ማለት ቡና ጠጥተ ምናምን። አሁን ደግሞ ባንዴ ብድግ ያልኩኝና ልብስ አጥባለሁ አልኳት። እኔ ከዛ አጥባለሁ አልኩኝ። ደግሞ ራስቸው ስልክ እያወራሁ ቁጭ አልኩኝ። ይኸው ደግሞ ልብሱን አዘጋጅተውልኝ እግዚአብሔር እንትኑን አዘጋጅተውልኝ ማለት ነው። ልብስ እንዳጥብ ቅድም ፀሐይ በልቶታል ማለት ነው። ይተዛግ የበርሜሉ ምናምን ተዘጋጅቶ ማለት ነው። ከተዘጋጀልኝ ቆንጆ ደግሞ ሄዳ ውሃ ቀዳችልኝ። ውሃ ቀርታልኝ አመጣችልኝ ማለት ነው። ከዛ አሁን አጥባለሁኝ። ቆሽ እያልኩ አንዴ ደግሞ ልጅቷን መርፌ ያስወግቻት የለ ክትባት ማለት ነው። ከዛ ክትባት ስላለ በጣም እየተነጫነጨች ነውና በጣም እያለቀሰች ትናንትና በቃ ሽሩሩ እያልኩኝ ነበርና የዋልኩት ማለት ነው። እና ከዛ እሷን ምክንያት አድርጌ አቅፌያት በቃ እየተንከባከቡኝ ነው። ገብቷቸዋል። በሌላ ነገርም በሆነ በጣም የሆነ ነገር በጣም ተናደቻለሁኝ የዚህን ሰሞንና ጥሩ ነገር ላይ አልነበርኩኝም። በጣም እንደዚህ እያለቀስኩ እየተነጫነጭኩኝ ነበረ። በሱ የተነሳ በቃ እንደ እንቁላል ይዘውኛል እየተንከባከቡና በቃ አይዞሽ ችግር የለውም ለበጎ ነው እያሉ ሲስተርም ማዘርም ይሄን ራስ ባል እግዚአብሔርን ይሄንን አሁን እየሰራች ያለችውን እኔ ልስራ አልኳት። በከሰል ሰራስልት አይ ከሰል ያልቃል ታይ በእንጨት አረጋለች። ከዛ እኔ ልሮክስበት እኔ ላድርገው አልኳት ማለት ነው። ከዛ ይቻላል ማለት አይቻልም አንቺ የቀልብሱን አጥባለሁ ብለሽ አሁን እኮ ለዛ ነው የተናደደችው። ልብሱን አጥባለሁ ብለሽ የለ እኔ ይሄን ልስራ ቆንጆ ደግሞ ልጅቷን ተያዝ። አንቺ ብዙ ልብስ እኮ አይደለም በጣም ትንሽ ልብስ ናት። እኔ ስጠራቅም ስለማልወድ ነው። መውደድ ብቻ ሳይሆን ሆነ አልፎ አልፎ ቶሎ የማጠፍ ፍላጎት አለኝ አንዳንድ ጊዜ ስለሚደክመኝ ማለት ነው። እና ለዛ አሁን ለዛ ስታይኝ ያለዛ እርር ነው ያለችው እርር ማለት ነው። እና እንደዛ አይነት ነገር አንዳንድ ጊዜ ያጋጥማል። ተረዱን። እንዴት እንዳይችኛው ራሱ ያትስጋ ያት እንደምታይ በጣም ተናደብኝ። እስካሁን መጨረስ ነበረብኝ። ገብቶች ፀሐይ ያመልጥሻል ምናምን ነገር ብላኝ ማለት ነው። ምን እንዳጋጣሚ ደግሞ ስልክ እየቀረጽኩኝ ስመጣ
ተናደደች ይበለጥና እኔ ላናዳት ፈልጊያለሁ። ባባዬ ተውት፣ እንጨቱ ይወጋሃል። እንጨቱ ላስተላልፍላችሁ የመጣሁት ራሱ እኮ እንትን አልኩት ረሳውኝ በሳቅ አረሳሳችኝ አለና እውነት አንዳንድ ጊዜ እንደዚህ እየሳቅን ካላሳለፍ ነው ጥሩ አይደለም። እንደገና ደግሞ ብዙዎቻችሁ እንዴ ቆርጣል አባቴ እንዴ እና ስለ ቤት በአብዛኞቻችሁ እየጠየቃችሁኝ ነው። መጠየቅ እየመለስኩላችሁ ነው። አንዳንዶቻችሁ ደግሞ ያው ዋጋ ጨመረ የምትሏላችሁ። ዋጋ እየጨመረ እንጂ ከዚህ በኋላ እየቀነሰ እንደማይመጣ ልነግራችሁ ወዳለሁኝ እና ሁሌ ደግሞ ሰላም ስለሌለ ብዙ ነገሮች ስላሉ አሁን አንገዛም እንዘገይ እያላችሁ ጊዜ አልፎባችሁ ብዙዎቻችሁ ወይኔ በገዛው እያላችሁ ቁጭት ላይ ያላችሁ አላችሁና ለበጎ ነው። አትቆጩ። እንግዲህ ማመን አለማመን ይቆጭ። ወርውሮ ገባች ልብሱ ነው ወርውራ ገባች እና ቆይ ፈናችሁ ጭንቅላቴ ለራስ ተጨናንቋል። ላውራበት አንተ ተጨናንቆ ይልበላችሁ። አይ ትንሽ ነው እኮ 10 ፍሬ ብትሆን ነው የኔ 3 የባባ የማማ እውነት እኔን ለማበረታታት ብዙ ነገሮች እየከፈሉ ነው። በጣም ከፍቶኝ እውነት ከራሴ በላይ እሱም በሌላ ቪዲዮ መጣላችኋለሁ። ከራሴ በላይ በጣም ምንከባከው በጣም በቃ እንጃ። አሁን ማስታወስ አልፈልግም። እንደዚህ አይነት ስሜት ላይ ሆኜ ማስታወስ አልፈልግም። ውስጤ ወደ ሰላም እየተመለሰ ነው። እንዴ ባባ አራታ ዩት እየረበሸ ነው። ዩት ጃርካኑን እየበሳው ይቅርታ በላቸው። እና ለማንኛውም የሰው ልጅ ስታዩ ሁሉም ደስተኛ አይደለም። ሁሉም የራሱ ውስጡ ላይ የሆነ ብዙ ነገሮች አሞቃ የያዘው ነገሮች አሉ። እዚህ ጋር ቪዲዮ ላይ ስላያችሁ ፎቶ ላይ ስላያችሁ አልጋ የተመቻቸለት የተሞላለት ለእግዚአብሔር ይመስገን፣ ክብሩ ለሱ። እውነት እኔ ከብዙ ነገሮች ወድቄ ስነሳ ካካለየ ወድቄ ስነሳ እዚህ ደርሻለሁ። እግዚአብሔር ይመስገን። ከአንድም ሁለት ምን ያርጉት ታዲያ ካካትን ከይሏል ጣለው እና ተመስገን ጎበዝ ነኝ ጀግና ነኝ የሚሉ ሁሉም ሰው ጀግናው ነው አይደለም፣ ራሱን ለማበረታት ነው፣ ራሱን ለማጠንከር ነው። እና እውነት ብቻ ይማርሽ በል። አንዳንድ ጊዜ ግልጽ መሆን፣ አንዳንድ ጊዜ እውነት መናገር ይጎዳል። ለሰው ልጅ ራሳችሁን ከራሳችሁ በላይ አሳልፋችሁ ስትሰጡ ይጎዳችኋል። እና አሁን ለማንኛውም ለሱ አይደል የመጣሁበት ቪዲዮን እሱን ነግራችኋለሁ። እና እባካችሁ እንዳመልጣችሁ 5:50 6:50 መልሳችሁ ቪዲዮን ሳሰሙ እየጠየቃችሁኝ ስለሆነ ነው ደጋግሜ እየመጣሁ ያለሁትና 5:50 ባዶ መሬት ህጋዊ ጫንጮ ላይ ነው የሚገኘው። እውነቴን ነው የምላችሁ፣ ጫንጮ ላይ ነው የሚገኘው። የምትፈልጉ ግዙ፣ የማትፈልጉ ደግሞ ማንም አስገድዳችሁ መቶ ትችላላችሁ። እና ባዶ መሬት ህጋዊ ነው። 5:50 6:50 ለምንድነው ዋጋው የሚለያየው? ወደ አስፋልት የሚቀርብና ለስራ ምቹ የሆነበት ሁሉም ነገር ይለያያል አይደለ? እንደዛ ነው። ለማንኛውም ጫንጮ ላይ ነው የሚገኘው። እንደገና ደግሞ አንቺ አትገኝም ወይ አንቺ አትመጪም እያላችሁ ነው። ምንም ትርጉም የለም። እኔ መጣው አልመጣው ምን እንደው ታውቃላችሁ፣ ማስፈተሽ ትችላላችሁ። እኔ መጨረሻ ላይ መገኘት እችላለሁ። ከተስማምታችሁ ዋጋም ተስማምታችሁ ውል ልታደርጉ አካባቢ ላይ እኔ እገኛለሁ። ችግር የለውም። አንቺ ካልመጣሽ አንሄድም ያላችሁ ልጆች ስላላችሁ ነው። እና ለማንኛውም እኔ እገኛለሁኝ። እናንተም አወጣሽ ተናደውብኛል ዛሬ ቀን። እና ስልክ ቁጥሬ 0975712170 ነው። ለማንኛውም ወደ ልብሱ እንሄድ አይሻልም? ወደ ልብሱ እንሄዳለን። ታጥቢያለሽ? ልጠብ
ተናደደችብኝ በጭሱ እውነት ነፋሱ እዚህ ጋር ፋሱ ቤቱ ታውቃላችሁ ፍን እያደረገ ቤቷ በጣም ስለሚያፈስ እርጥብነትም ስላለ ረፍረፍረፍ ዞር በል እና ለማንኛውም ይሄን ይመስል ነበር። ወደ ልብሴ ሊሂድ የምትፈልጉኝ በስልክ ቁጥሬ አናግሩኝ። ማናገር ብቻ ሳይሆን የምትገዙ ብቻ የምትገዙ ጠይቃችሁ የሚጠይቅ ነፍ ነው። ጠይቃችሁ ብቻ ሳይሆን የምትገዙ ከልብ የምትፈልጉ ትክክለኛ መረጃ የምትፈልጉ ሰዎች ከሆናችሁ አውሩኝ፣ አናግሩኝ። ለመመለስ ዝግጁ ነኝ። ለማንኛውም ደህና ሁኑልኝ። ወደ ልብሴ ልሂድ።